السلام عليكم ورحمة الله وبركاته. الحمد لله الصلاة والسلام على رسول الله. أيها الإخوة والأخوات والوندموች እንግዲህ አላሁ ስብሓነሁ ወተዓላ በቁርአን አንቀጾቹ ግሳጼን፣ ምክርን፣ ማስጠንቀቅን፣ ማብሰርን የተለያዩ ትእዛዛቶችንና ክልከላዎችን አላህ ሱብሓነሁ ወተዓላ በቁርአን ውስጥ ያስተምረናል። ከሰሞኑ አያት አንቀጾች ቀጥሎ እንግዲህ የሰው ልጅ ታዘዙኝ ለኔ ከኔ ዘንድ የተወረደውንም ቁርአን ተግብሩ ያዙት አላህ ካለ በኋላ እምቢ ያለች ነፍስ ትጸጸታለች። ወይኔ ባላደረግኩ ኖሮ ብላ ትጸጸታለች አለ ከሱ ከተገናኘች በኋላ። አው ተቁለ ለው አነ አላህ ሀዳኒ ለኩንቱ ሚነል ሙተቂን፣ ወይም ያቺ ያላመነች ነፍስና ሙስሊም ሆና ታዛዥ ሆና ያልመጣች ነፍስ ትላለች ለው አነ አላህ ሀዳኒ ለኩንቱ ሚነል ሙተቂን፣ ጥንቅቆቹን ሙተቆቹን እነሱ ያገኙትን ነገር ስታይ ወይኔ አላህ በመራኝ ኖሮ እኔም ከነዚህ ከሙተቆኖች ከአላህ ፈሪዎች ጋር ቢሆን ኖሮ የዘላለም ህይወት ባገኘውና በዳንኩኝ በተደሰትኩኝ ትላለች። هذه ሁጀة باطلة ለው አነ አላህ ሀዳኒ፣ አላህ ቢመራኝ ኖሮ ከጥንቅቆቹ ከፈሪዎቹ ሆናለሁ ማለቷ ምክንያታዊ ያልሆነ ማስረጃ፣ ምክንያታዊ ያልሆነ ምክንያት ነው ማለት ነው። ምክንያቱም አላህ ሱብሓነሁ ወተዓላ ነብይን ልኳል፣ ኪታብን አውርዷል፣ መጽሐፍ አውርዷል፣ ነብያቶችን ልኳል። ይሄን ሃይማኖት ነው ወደድኩላችሁ፣ እስልምናን ተከተሉ፣ ሙስሊሞች ሆናችሁ ታዛዦች ሆናችሁ እኔ ጋር ኑ ብሏል። አላህ ምንም ያስቀረው ነገር የለም ማለት ነው። ምርጫ ሰጥቷል። የሰው ልጅ አእምሮ ኖሮት ልቦና ኖሮት ቅኑ መንገድና የጠማማ መንገድ እንዳለ አላህ አብራርቷል። እና ሀደይናሁ ሰቢለ ኢማ ሻኪረን ወኢማ ከፉራ፣ እኛ የሰው ልጅን መራ ነው ገለጽንለት፣ አማኝ አመስጋኝ ሆኖ ወይም ከሃዲና እንብተኛ ሆኖ እንዲኖር ዝች ዓለም ላይ ምርጫ ሰጠ ነው ይላል አላህ ሱብሓነሁ ወተዓላ። ስለዚህ የዛን ቀን ወይ ጌታዬ በመራኝ ኖሮ ብሎ ያልሆነ ምክንያታዊ ነገር ማምጣት ሁጀቱን ባጥላ፣ ውሸት ወይም አግባብ ያልሆነች ምክንያት ናት ማለት ነው።